ከአዲስ አበባ በ45 ደቂቃ ርቀት ላይ ብቻ የምትገኝ ለመዝናናት ምቹ በሆኑ ሪዞርቶች የተከበበች ከተማ ቢሾፍቱ እንሂድ። በቢሾፍቱ የ3 ቀን ቆይታ ይኖረናል። ሸካክፈን ቤተሰብ ተሰነባብተን የመጣ ነው። አቅምን ካማከሉ ሆቴሎች ጀምሮ እስከ ቅንጡ ሆቴሎች ድረስ ስንጎበኝ የሚኖረንን ቆይታ ሙሉ እናሳያችኋለን። አብራችን ቆዩ። ቢሾፍቱ ገባን። ውበቷ ከመግቢያዋ ይጀምራል። ንጹህ አየሩ፣ ልምላሜውና ሰላማዊ ድባቡ ገና ስትገቡ ልዩ ስሜት የምትሰጥ ከተማ ቢሾፍቱ። ቢሾፍቱ ደርሰን ኩሪፍቱ መተናል። የመጀመሪያ ቆይታችን የሚሆነው ኩሪፍቱ ነው። ኩሪፍቱ እንገባና የጀልባ ትሪፕ እናደርጋለን። ዋተር ፓርክ እንገባለን። በጣም ኢንጆይ እናደርጋለን። አብራችን ቆዩ። ኩሪፍቱ እንደገባን መጀመሪያ ሩማችንን ቡክ ለማድረግ ወደ ሪሴፕሽን ሄድን። ኩሪፍቱ መታችሁ የምታውቁ ሰዎች ታውቁታላችሁ አቀባበላቸውን። እዚህ ግቢ እንግዳ ሆኖ ሻንጣውን የተሸከመ ሰው አይቼ አላውቅም። ገና ከመግባታችን ቢልቦይ ሻንጣችንን ተቀብሎ ወደ ሪሴፕሽን ወሰደን። ከዛ ሩማችንን ቡክ አደረግን። እኔ ጁኒየር ስዊት የሚባለውን ሩም ታይፕ ያዝኩ። ያን ያህል ትልቅ ክፍል አልነበረም መያዝ ያሰብኩት፣ ግን ሁሉም ክፍሎች ተይዘው ስለነበር ያልተያዘው ይሁን በቃ ብዬ እሱን ያዝኩኝ። ይቅርታ በድጋሚ እንኳን ደህና መጣችሁ። እኛው እንግዶቻችን የምንልባት ዌልካሚንግ ነች። ይሄኛው ሌመን ጁስ ነው፣ ሹገር ፍሪ ነው። እቺኛው ደግሞ ሲናመን ናት እና ካንዲም አለ። እኔ ልጅ ስለሆንኩኝ ሹገር ያለው ነው ዘደ። እሺ ካንዲ መሰለኝ። እቺ ኮፊ ፍሌቨር ናት። ኮፊ ፍሌቨር። እሺ ቴንክ ዩ። እሺ ያው አንዳንድ ሩም ውስጥ ያሉ ኮምፕሊመንተሪ ሰርቪሶች አሉ። ከሩማችሁ ጋር የምታገኟቸው። በአንድ አዳር አንድ ሙሉ ማሳጅ እና ስቲም ሳሙና ከሩማችሁ ጋር ይኖራል። ከዛ ወተር ፓርኩም ፍሪ ነው የሚሆነው። ሌላው የጀልባ አገልግሎት አለ። ሀይቁ ላይ ጀልባ ትጠቀማላችሁ። ስፖርቲንግ አክቲቪቲዎች አሉ። ሲኒማ አለ፣ ፑል፣ ቴኒስ ቴብል። እነዚህ ሰርቪሶች ከሩማችሁ ጋር ፍሪ ነው የሚሆኑት። ሌላው ጠዋት ላይ ቁርስ አለ። ቁርሱም ከሩማችሁ ጋር ነው። ከ1 ሰዓት እስከ 4 ሰዓት ነው የሚቆየው። ወተር ፓርክ ሬስቶራንት ላይ ያለው ሬስቶራንት ነው የምትጠቀሙት። ኢንተርናሽናል ቡፌ ነው የሚዘጋጀው። 4 ሰዓት ከሆነ ካለፈ ይነሳል። ከዛ 4 ሰዓት ላይ ደግሞ ወተር ፓርኩ ስራ ይጀምራል ማለት ነው። በዛ ባለ ውስጥ ትጠቀማላችሁ። ሌላው ሲኒማ አገልግሎት ያልኳችሁ ብዙዎች ከፊት ለፊት ላይ ያለች። ቅድሚያ ሪዘርቬሽን ይፈልጋሉ፣ ትደውሉላቸውና ቡክ ታደርጋላችሁ። ስቲል ኮምፕሊመንታሪ ነው። ኮምፕሊመንታሪ ሰርቪስ ነው። ስኬጁል አላቸው። ምን አይነት ፊልሞች እንደሚታዩ ሪሴፕሽን ላይ ይነግሯቸዋል። ሁለተኛው ደግሞ እዚች ጋር ፊት ለፊት የምትታየው ማሳጅ ነች። ማሳጁም ኢን አድቫንስ ማንዳቶሪ ሪዘርቬሽን ይፈልጋል። ቅድሚያ ቡክ ታደርጓቸዋላችሁ ደውላችሁ። የሁሉም ዲፓርትመንት ስልክ ሩም ውስጥ አለ። እሷን ስትገቡ አሳያችኋለሁ። በዚች እየደወላችሁ ይህን ጥያቄ ሲኖር እየደወላችሁ ቼክ ታደርጋላችሁ ማለት ነው። ፊት ለፊት ማሳጅ ነው። ስቲም ሳሙናው ደግሞ እዚች ፊት ለፊት ጋር አለች እችኛዋ። እሷንም ደውላችሁ ታደርጋላችሁ አንድ ላይ። ያው ግቢው ሰፊ ነው። 3 ሬስቶራንት ነው ያለው። እኔ እኮ የማውቀው ነበር የመሰለኝ ከዚህ በፊት ዊክ ሎንግ የነበረ ቆይታ ነበረኝና በቃ ሙሉ ግቢውን ማውቀው ነበር የመሰለኝ።
አሁን የሲኒማ ስትለኛ አላቅም፣ ቴብል ቴኒስ አላቅም፣ ጂም፣ ስቲም ሳውና፣ ማሳጅ እና ዋተር ፓርክ እነዚህ ያው አዳዲስ የሚሰሩ ማስፋፊያዎች ስላሉ አዳዲስ ነገሮች የተጨመሩም አሉ። ለዛ እና 3 ሬስቶራንት ያልኳቸው አሁን የራቱ ሬስቶራንት ሌክ ቪው ሬስቶራንት ይባላል። በዚህ ጋር ራት እዛ ላይ ነው የምትጠቀሙት። ከዛ ምሳችሁ ደግሞ ካቫና ሬስቶራንት አለ። ውስጥ ለውስጥ ኮኔክት ተደርጓል። ቅርብ ነው። እዛ ላይ ሄዳችሁ ምሳ ትጠቀማላችሁ። ቅድም እንዳልኩሽ የቁርሱ ሬስቶራንት ያው ወተር ፓርክ ላይ ነው። 3ቱንም ሬስቶራንት እንጆይ ታደርጋላችሁ ማለት ነው። 3ቱንም ሬስቶራንት እንጆይ ታደርጋላችሁ። ሎኬሽናቸው እነዚህኛዎቹ ሀይቅ ላይ ናቸው፣ ያኛው ደግሞ ዋተር ፓርክ ላይ ነው። ሁለቱ ሬስቶራንቶች ሀይቅ ላይ ናቸው ያሉት። አንደኛው ደግሞ በወተር ፓርክ ሳይድ ነው የሚገኘው። ሌክ ቪው ሬስቶራንት የምንለው ይሄኛው ሬስቶራንት ነው፣ ሰፊ ነው። ከዛ በዚች ጋር ስንሄድ ደግሞ የጀልባው ይኖራል። ጀልባው ያልኳቸው ኤኒ ታይም መጠቀም ትችላላችሁ፣ ግን ከ2 ሰዓት እስከ 12 ሰዓት ነው ስራ። 12 ሰዓት ላይ ይዘጋል። ወተር ፓርኩም እንደዛው እስከ 12 ሰዓት ባለው ውስጥ ደጋግማችሁ መጠቀም ትችላላችሁ ጀልባው። ሌላ ዋና ገንዳ 2 ቦታ ነው ያለው። ሁለቱንም ዋና ገንዳ መጠቀም ትችላላችሁ። አንደኛው አሁን እዚህ ጋር ያለፍነው ስቲም ሳሙናው ጋር ያለው ዋና ገንዳ ነው። ሁለተኛ ደግሞ በወተር ፓርኩ ሳይድ በስተጀርባ በኩል ሌላ ትልቅ አዲስ የተሰራ ዋና ገንዳ አለ። እሱን መጠቀም ትችላላችሁ። አስታውሳለሁ። ወደ ሩም 500 ምናምን 500 ቤቶች አካባቢ አለ። ይሄ ለጀልባው እዚህ ፊት ለፊት ቅርብ ናቸው። ጀልባው እዚህ ጋር ታደርጋላችሁ። ሩማችሁ ይሄ ሩሜ እንዲያዝ እንጂ ጀልባ ላይ ነው ማድረው። ጀልባው 12 ሰዓት ነው የሚዘጋው አልከኝ? እስከ 12 ነው። እንኳን ደህና ወጣችሁ። እንኳን ደህና ቆያችሁ። እስካሁን የዋይዝ አድቫይዘር ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዳያመልጣችሁ ደግሞ የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ያው ሩማችሁ ይሄን ይመስላል። ከሩማችሁ ውስጥ የምትጠቀሟቸው ነገሮች አሉ። እዚህ ጋር ሚኒ ባር አለች። ከዚህ ከሚኒ ባር ውስጥ ሶፍት ድሪንክ፣ ቢራ፣ ወይን ኤክስትራ ቻርጅ ያላችሁ ስትጠቀሙ ተጠቅማችሁ ከወጣችሁም በኋላ መክፈል ይቻላል። ፕራይሳቸው እዚህ ጋር አስቀምጠናል ወረቀቱ ላይ ያለ፣ እሷን እያያችሁ ተጠቀማላችሁ ማለት ነው። ሌላው ፍሩት ፍሪ ነው የሚሆነው። እዚህ ጋር ውሃ አለ፣ ሻይ ቡና መጠቀም ትችላላችሁ። እነዚህ ፍሪ ናቸው። ሌላው ስልክ አለ፣ የሁሉም ዲፓርትመንት ስልክ አለ። እዚህ ጋር ኤኒ ጥያቄ ሲኖራችሁ ቅድም ላልኳችሁ ነገር በእነዚህ ትደውላላችሁ። ቡክ ለማድረግም ጥያቄ ለመጠየቅም ቡክ ለማድረግ ሪሴፕሽን ከፈለጋችሁ 002001 ነው። የስፓው ደግሞ 010 ነው። የሁሉም የሩም ሰርቪስ ከፈለጋችሁ በዚህ ባላንድ ላይ ነው እየደወላችሁ መጠቀም ትችላላችሁ ማለት ነው። ሌላ ዋይፋይ አለን። ዋይፋው ፍሪ ነው የሚሆነው። ስትከፍቱት ሩም ነምበሩን ያመጣላችኋል። እሱን ኮኔክት ታደርጋላችሁ። እና ይሄን ይመስላል። ነገ ቼክ አውት ሰዓት 5 ሰዓት ነው የሚሆነው። 5 ሰዓት ከሩም ነው እንጂ የምትወጡት ግቢ ውስጥ እስከ ማታ ድረስ መቆየት ትችላላችሁ። እሺ፣ መልካም ቆይታ። እሺ፣ እናመሰግናለን። ግን አንዳንድ ተጨማሪ ጥያቄዎች ነበሩኝ። ይሄኛው ሩም ታይፑ ምንድነው? ያው ከሩማችን 150 ሩም አለን አጠቃላይ። ይሄ አሁን ያላችሁበት ጁኒየር ሱት የሚባለው ነው። ፕሬዚደንሻል አለን፣ ዲሉክስ አለን፣ ስታንዳርድ የምንላቸው አሉ። በሪሴፕሽኑ አካባቢ ያው ፕራይሳቸው ላይቁ ባለውና ቅርበትና ርቀት ነው የሚለያዩ፣ ተመሳሳይ ናቸው። ስቲም ሳሙና የራሳቸው ስቲም ሳሙና ያላቸው ሩሞች አሉ። የኛ ጁኒየሩ ደግሞ 2 አልጋ ያለው አለ። ከላይ ደግሞ ስቲም ሳሙና የራሱ ስቲም ሳሙና ያለው ሩም አለ። በዚህ ነው የሚለያዩት ሩሞቹ። ኦኬ ሶ የሬዚደንሻል ሲሆን ነው የስቲም ሳውና ውስጡ ያለበት? አዎ ፕሬዚደንሻሉ 4 ፕሬዚደንሻል ሩሞች አሉ። 4 ፕሬዚደንሻል ሩሞች አሉን። እነሱ 4ቱም የራሳቸው ስቲም ሳሙና አላቸው። ያው ኤኒ የምትቸገሩት ነገር ካለ ሪሴፕሽን ላይ እየደወላችሁ የተቸገራችሁት ነገር ካለ የፈለጋችሁት ነገር እየደወላችሁ መጠየቅ ትችላላችሁ። ስለነበረን ቆይታ አመሰግናለሁ። እሺ፣ እኛም እናመሰግናለን። ሪሴፕሽን 24 ሰዓት ነው? ያው 24 ሰዓት ሬስቶራንቱም ሪሴፕሽንም 24 ሰዓት ነው የሚሰራው። እሺ፣ የምንፈልገው ነገር ሲኖር እንደውላለን። በጣም እናመሰግናለን። እሺ፣ እኔም አመሰግናለሁ። መልካም ቆይታ። እንደምታዩት ሩሜን ይዣለሁ። አሁን ደግሞ የኩሪፍቱ የራሱ ሀይቅ ላይ የሚደረገውን የጀልባ ጉዞ ለማድረግ እየሄድኩኝ ነው።
እንዴት ነህ? ሰላም ጤና ይስጥልኝ። እቺ ነገር ምንድናት? መጫወቻ ናት? እሷ ገበጣ። ኦኬ ገበጣ የሚባል ጌም አለ። ምንድነው የሚደረገው? ይሄኛው በዚህኛው 4 እናደርግና ለምሳሌ 2 ሰው ነው ጫወታው። ኦኬ እዚህ ጋር ለምሳሌ 4 ነው ውስጥ የምናረጋት። ሁሉም ላይ 4 ነው መሆን ያለበት። 4 ነው መሆን ያለበት። ሳይዝ ችግር የለም። ችግር የለም። አሁን 4 ነው። ኦኬ አንድ ሰው በዚህ ጋር ነው፣ አንድ ሰው በዚህ ጋር ነው። ኦኬ ይሄኛው የኔ ቤት ነው፣ ይሄኛው ደግሞ አንቺ ቤት። ኦኬ ቤቱ ጋር ነው ሙቭ እናደርገው። እኔ በዚህ ጋር አንተ በዚህ ጋር ነው። ግን እንደዚህ እናነሳና 4 አይደለ? ይሄ መጣን ልክ ቤታችን ስናልፍ አንድ ስቀረ ጫወታው ይደገማል። ኦኬ ከፈለግነው እናነሳና እንደግማለን። ኦኬ ግን የምንበላበት እንትን ለምሳሌ ብዙ ጠጠር ኖሮኝ እኔ ዞር መጥቼ የኔ ቤት ጋር ስደርስ አንድ ጠጠር ኖራኝ ፊት ለፊት ያለውን ጠጠር ወስደዋለሁ ማለት ነው፣ እበላዋለሁ። ይሄን ኦኬ እዚህ ጋር አርግቼ ይሄን እበላለሁ። ድጋሜ አሁን እዚህ ጋር አርግቼ ፊት ለፊት ያለውን መብላት ይችላል ማለት ነው። አሸናፊ እንደዳማይ መንገስ ምናምን አለው። አሸናፊ መጨረሻ ላይ ነው የሚታወቀው። እዚህ ጋር ያሉት ጠጠሮች ብዛቱ ነው። ኦኬ እዚህና እዚህ ኦኬ በየቤታችን እናጠራቅማቸው በየቤታችን ያሉት ጠጠሮች ኦኬ ከ24 በላይ ከሆነ እንበላለን ማለት ነው። ኦኬ እንጫወታለን። እስቲ ማን እንደሚያሸንፍ በጀልባ ልንሄድ ነው አሁን። እሺ እኛው ሴፍቲ ልስጣችሁና ኦኬ እቺን ታረጋግጡና እኛው ነን የምንነዳው። እቺ በራስ ነው ቀላል ነው። እንዴት እንደምታረጉ ልነግራችሁ። አረባከ ቦርሳችሁን ላስቀምጠው። ቦርሴን ላስቀምጠው። እቺኛው ማጥበብም ማስፋትም ይቻላል። እቺ ጋር ጎን ላይ እንትን ስላለ ቀጭን ሰው ነበር ከኔ በፊት። አንተም እኮ ማድረግ ነበረብህ። ትሞክሪያለሽ ብቻሽ? አንተ ብዙ ጊዜ አሁን እኛ እንትን ነው ከዚህ ነው ከሄድ የምናረገው እንጂ አብረን ከናረገው አንቺ ግን ላሳይሽ። አዎ እኔ መፈራ ይመስለኛል ብቻ። እቺ መቀመጫ ናት። ፊቴን ወደዚህ አዙሬ እቺ እንጨቷን አይዙና እሺ መጀመሪያ ግራብሽ ይዛስ ጋር እሺ ለዚህኛው እንቀሳቀስ ችግር የለም። ትንሽ ነው ግራፍ ይርግ እሺ ማለት yes እንደዚህ ካለ ከስር ሳይሆን ካለ እሺ ነው እዚህ ጋር እንደዚህ ይሄ ማንካ ወደዚህ ነው የሚሆነው። ውሃ እንድዝቅ ማለት ነው። ወይኔ ደግባና አደራ አሚሮን እሺ ነው ወሰራ እኔ እየቀዘብኩ አይደለ? እሺ ምን ያህል ነው አሁን የምንጓዘው? 30 ደቂቃ። ኧረ እባክህ እግር መሰብሰብ አይቻልም? ይቻላል ግን እንዲመችሽ እንደዛ ምን ዘራጋው እንጂ ኦኬ መሰብሰብ ችግር የለም። ከሆነ አቀዛዛፉ አሁን እንደዚህ ፊት ለፊት አይደለም ያለነው። ወደ ኋላ ለመሄድ ሆኖ ወደ ፊት ነው እንዴ? ኦኬ እኮ ሆኖ እንደዚህ እንደዛ ስናደርግ ወደ ኋላ ሄዳል ማለት። ለማዞር ግን ተቃራኒ ነው። ቀኙን ካደረግን ወደ ግራ ሄዳል። ኦኬ አዞራ አይደለ? ወደ ምን ፈልገው እስከምንዞር ማድረግ አለብን። ኦኬ ቀጥታ ለመሄድ ግን በቀኝም በግራም እናደርጋለን ማለት ነው። ወይኔ በጣም ነው ደስ የሚለው። ሌክ ቪው ከዛ ጋር ይታያል። እንዴት ነው ተመቸሽ? አዎ እኔ ውሃ በጣም ነው የምወደው ሲጀመር። አንዴ እስኪገባ ነው እንጂ እንኳን አያስፈራም። ሴፍ ነው። ኦኬ ምንድን ነበር የሚባለው? ይሄ ውሃ ምናምን እንትን የሚያሰምጠው ማዕበል ነው ምንድን ነው? ይሄን ልገለብጥ የሚችል አንዳንዴ አሁን በዝናብ ወቅት ምናምን እንደዛ ውሽንፍር ነው። ኦኬ ማዕበሎች ይነሳሉ። ኦኬ በዛን ሰዓት ግን አናስገባም። እንደ እንትኑ እንደ አየሩ አይተን ነው። ኦኬ እንደዛ ከሆነ ትንሽ ስለሆነች የመገልበጫ ነው። ኦኬ ትሪፑን ለመጀመር የአየር ሁኔታውን ማተር ያደርጋል ማለት ነው። መጀመሪያ አይተን ነው። አሁን እንደዚህ ሰጥ ካለ ግን አሪፍ ነው። በቃ ለሚያደርግ ሰው አሪፍ ነው። መቅዘፊያዬን ይዣለሁ ግን እየቀዘፍኩኝ አይደለም። ሌላ ሪዞርቶች ናቸው እዛ ጋር ያሉት? የዚሁ ናቸው። ካባና ሬስቶራንት የሚባለው ነው። ኦኬ ውስጥ ለውስጥ ሙሉ ኩሪፍቱ ነው አይደል ያለው እዚህ ሀይቅ ላይ? ኩሪፍቱ ነው ያለው። በማዶ ደግሞ ፊት ለፊት ያሉት ቸርች ናቸው። እንደ ንጂው ነገር ነው።
ኦኬ ከዚህ ቀድሞ የያዙት ናቸው። ኦኬ ሎጁ ግን እዚህ ላይ ያለው ኩሪፍቱ ብቻ ነው እስካሁን። ኦኬ ዳክዬዎች ምናምን አሉት አይደል? አለው። አሶችም አሉ። ያው እንደዚህ ወደፊት ለፊት የሚወጡት ትንሽ ዳር ላይ ትንሾች ናቸው። ኦኬ ትልቁ ወደ ማን ነው አይወጣም። ለምግብነት ተጠቀሟቸዋላችሁ? እኛ እንኳን ከሌላ ቦታ ነው የአካባቢ ልጆች አሉ ተደራይቶ የሚሰሩ። ኦኬ እዚህ ነዋሪ የሆኑ ልጆች ኦኬ ተደራይቶ እነሱ ናቸው የሚያወጣቸው። ኦኬ ከዛስ ምንድን ነው የሚያደርጓቸው? ለገበያ አሉ የሚጠቀም አላቸው፣ ከስተመሮች አላቸው። ኦኬ ራሱ ቻለ አሳ ቤት አላቸው። ኦኬ ይመጣሉ። ኦኬ በጣም ወይኔ በጣም ነው ደስ የሚለው። ወይኔ ከመሀል ሌክ ላይ ያለ ቪው ብቻቸውን እንትን የሚሉ ሰዎች ግን አሉ። ሌኩን ብቻቸው የሚቀስፉ አሉ። ኦኬ ልምድ ይፈልጋል ግን አይደል? ልምድ ብዙም ያናል እንትን አይልም። ግን ለምን እዛ ጋር አሁን ስንጭናቸው መጀመሪያ እንዴት ወዴት እንደሚሄድ ቀኝ ሳይረጉ ወዴት እንደሚሄድ ግራ ሳይረጉ ወዴት እንደሚሄድ በቃ እሷናት ሳይንሷ አለባቸው እነግራቸዋለን መጀመሪያ። ከዛም በላይ ደግሞ የሚቸገሩ ከሆነ እኛ በሌላ ጀልባ ይዘን እየተከተለን እናሳያቸው። ኦኬ ግን በጣም ቀላል ነው። ያው ውሃ ስለሆነ ሪስክ መውሰዱ ይከብዳል እንጂ መጀመሪያ ሲገባ አካባቢ ለማይችል ሰው ያስፈራል። ግን ይለምዱታል እንጂ ኤክስፒሪየንሱ በጣም ደስ የሚለው ብቻ ቢቻል በጣም ይለመዳል። ወዳው ቀላል ስለሆነ ወዳው ነው የሚለምዱት። እናንተም ግን ኢንጆይ ታደርጉታላችሁ ውሃ ላይ መሆን? ሁሌም ደስ ይላል። በጣም ነው ደስ የሚለው። ምሳ ሰርቭ የሚያደርገው ካቫና ነው ሌክ ነው? ሌክ ቪው ነው አይደል? ሌክ ቪው ራት ነው፣ ካቫና ኦኬ። ሁሉም ነገር እየተንቀሳቀሰ ይመስላል እኮ ውሃ ላይ ስትሆን። ውሃው ስለሚንቀሳቀስ የሚሄድ ይመስላል። ለምሳ ሽር ጉድ እያሉ ነው እያዘጋጀ ደግሞ ይልሽ ለፊት ላይ ሁለት ዳክዬዎች ያገኝ። የት አሉ? ሁለት የዚህ ዳክ እነሱ ናቸው የሚያሽካኩት? በስመ አብ እንደነሱ መሄድ ብንችል። ሩም ያልያዘ ሰው መጠቀም ይችላል የጀልባ ትሪፕ? ጀልባ ኦኬ ኢንትራንስ ፓኬጅ አለ። ኦኬ እሷ በር ላይ ሪሴፕሽን ይቆረጣል። ኦኬ ለአንድ ሰው 3600 ብር ነው። ኦኬ ምሳን ከምሳ ጋር ደግሞ ወይ ሶፍት ድሪንክ ወይ ትኩስ ነገር። ኦኬ ጀልባ 30 ደቂቃ አላቸው። ኦኬ ምሳ ብፌ ነው ሜኑ ነው? ቅዳሜና እሑድ ብፌ ነው። ኦኬ ከሰኞ እስከ ዓርብ ያለው ግን ሜኑ ነው። ቅዳሜና እሑድ ሰው ይበዛል አይደል ቤታችሁ? ይበዛል። ከዓርብ ጀምሮ ነው ሞስትሊ አይደል? ያው እንደዚህ ማግስቱን አሁን ክላስ ምናምን ዝግ ስለሆነ ቅዳሜ ቀድሞ ዓርብ ነው የሚገባው። ሁሌ ጉዟችን እንደዚህ ቢሆን ከአንድ ቦታ አንድ ቦታ በውሃ ላይ በጣም ነው ደስ የሚለው። አውቶማቲክ ጀልባዎች አሉ እንዴ? አውቶማቲክ እንኳን የለም። ይሄ ካያት ብቻ በእጅ የሚቀዘፍ ብቻ። አውቶማቲኩ ሞር ቀላል ነው ከዚህኛው? ቀላል ነው። የተነሳንበት ለውሃ ሲሆን አየሩም ያሽቃብጣል። በጣም ደስ የሚል አየር ነው ያለው። በጣም ቆንጆ። ጉዞ እንዴት ነበር? ጉዞ አሪፍ ነበር። ያው ቅርብ እኮ ነው። አዲስ አበባ ውስጥ ራሱ ከምንጓዘው ያንሳል እኮ። በዛው ከምንጓዘው ራሱ ያንሳል። በደቂቃዎች ነው የደረስነው። 40 ደቂቃ ራሱ ፈጅቶብናል አይመስለኝም። 45 ደቂቃ ቢሆን ነው። ዳክዬ ይበራል እንዴ? ይበራል። በደምብ ተነስተው ወደ ላይ ይበሩ አይመስለኝም ነበር። ተጣልተው ነው? አጠፋይት ሁለት ስለሚሆኑ ሌላ ተጨማሪ ከመጣ ይጣላችሁ። ኦኬ እሺ። እነኚህ ሁለቱ አንድ ላይ ናቸው ማለት ነው። ኦኬ እየተመካከሩ ነው እንዴት አድርገው እንደሚያጠቁ። እንዴት ነው ቀዘፋ? አሪፍ ነበር። በጣም አሪፍ ነበር። ቀዘፍኩት። ይሄን ነገርማ መቻል አለብኝ። የጀልባ ጉዞዬን እንዳያችሁት ነው። በጣም ደስ ይል ነበር። በጣም ነው ሪላክስ ያደረኩት እውነት። አሁን ደግሞ ምሳ ደርሷል። ምሳ ቤት ብያለሁ። ወደ ሌክ ቪው ሬስቶራንት እንሄዳለን። መኩሪያ በጣም እናመሰግናለን። በጣም ነው ያዝናናኸኝ። ሌላ ጊዜ ደግሞ ታስለምደኝና እኔው ቀስፋለሁ። በጣም አመሰግናለሁ። በጣም ነበር ደስ የሚለው። ዳክዬዎቹ ተጣሉ እንጂ። በኩሪፍቱ ቆይታ ፓርት 2 ሬስቶራንት፣ ዋተር ፓርክ፣ ሩም ቱር ይዘንላችሁ ስለምንመጣ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ይጠባበቁ።